ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ በዚህ ጉዳይ ላይ። ምን ማለት ነው? ጥፋት ነበረ ማለት ነው። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን እኛ ያጠፋነው ገምግመን አጥፍተናል ብለን ይቅርታ ጠይቀናል። እንደምታውቁት ህዝቡም በንግግር ብቻ ሳይሆን በተግባር ይቅርታ አሳይቶናል። ለምን አሳየን? ሰብስቦ እኛን እስር ቤት ቢያስገባ ምክንያት ስላጣ አይደለም። ሌብነቱ፣ መግደሉ፣ መግረፉ ብዙ ነገር አለ። ለሰበብ ችግር አልነበረውም። እኛ እስር ቤት ብንገባ ግን ለኢትዮጵያ ለውጥ የለውም። ልጅ ኢያሱ ሲወርዱ ጃንሆይ አድርገውታል። ጃንሆይ ሲወርዱ መንግስቱ አድርጎታል። በየዘመን ሆኗል። አልጠቀመንም። መቆም አለበት አንድ ቦታ በይቅርታ